አጠገባችሁ ያለው ሰው እግዚአብሔር አይጥልም በሉት። ደግማችሁ ጌታ ለዘላለም አይጥልሽም በሏል። ሰፈር ይስማ፣ ከተማ ይስማ፣ ሀገር ይስማ፣ ጆሮ ያለው ሁሉ ይስማ። ዳገልጋ አንድ ትንቢት ነግራችኋለሁ። እግዚአብሔር አይጥልሽም። አንድ ሰው እግዚአብሔር አይጥለኝም ይበል። ጠላቴ ሆይ ስማ፣ እግዚአብሔር አይጥለኝም፣ እግዚአብሔር አይተወኝም። አሜን። ለጌታ ክብር ይሁንለት። ዮሴፍ ወንድሞቹ ሸቱት ይላል። እግዚአብሔር ተኝቶ ሳለ ሁለቴ ስላሳየው ህልም፣ ስላሳየው ራእይ ወይም ስላሳየው ቃል ዮሴፍን እግዚአብሔር ለመርዳት እስከ ግብጽ ወረደ። ዮሴፍ ወደ ግብጽ ወረደ አይደል የሚለው? እግዚአብሔርም አብሮት ወረደ ይላል። ወዳጄ ቃል ይኑርህ እንጂ የትም ገደል ግባ፣ የትም አይነት ጉድጓድ ውስጥ ግቢ፣ እግዚአብሔር ስለ ቃሉ የተጣልሽበት ድረስ ይመጣል። የወደክበት የተሰበርሽበት ድረስ አልሰማችሁኝም? በጌታ እስቲ አንድ ሰው ጮህ ቃል አለኝ ይበልስ። ጠላቴ ስማ በሉታን፣ ቃል አለኝ በለው። አጠገባችሁ እስቲ አንዴ ብድግ በሉና ለሁለት ሰው ለሶስት ሰው እኔ ቃል አለኝ በሉት። እስቲ ከጌታ የሰማሁት ድምፅ አለኝ በሉ። ቃል አለኝ፣ እኔ ተራ ሰው አይደለሁም በሉ። የሚፈጸም ቃል አለኝ በሉት። ማነው አንድ ሰው እጁ ከፍ አድርጎ የሚያሳይ? ራፋሳታ ካፌና ሳካፋ አንድ ደቂቃ ሲ ቃል ያለው ሰው፣ ወጥመድ የተሰበረለት ሰው፣ ጉድጓድ የተደፈነለት ሰው፣ እግዚአብሔር የደረሰለት ሰው እጆቹን አንስቶ አንድ ደቂቃ ይጸልይ፣ ጌታ ፊት ይጸልይ። ጌታ ኢየሱስ ቃል ስላለኝ ስለገባልኝ ተስፋ ቃል ኢየሱስ አመሰግንሃለሁ። ስምዖን በመንፈስ ቅዱስ ተነርቶ የሚመጣ መሲን እንደማይሞት በመንፈስ ተረዳ ይላል። ህልሙ ሳይፈጸም እንደማይሞት፣ ቃሉ ሳይፈጸም እንደማይሞት ማን ነው ከኔ ጋር ጌታን የሚያመሰግን? ቃል አለኝ፣ ቃል አለኝ፣ ቃል አለኝ፣ ቃል አለኝ። ጠላቴ ሆይ ስማ፣ ቃል አለኝ፣ እኔ ቃል አለኝ። ራባሻታ አካባ መከራ ተፈራርቆብሻል፣ ቃል አለሽ። ሰልፍ በርትቶብሻል፣ ቃል አለብሽ። በር ተዘግቷል፣ ቃል አለ። አንተ ነገር ተይዟል፣ ቃል አለ። አዋጅ ሳውጆባል፣ ቃል አለ። የሚያደክምህ ነገር ዙሪያ ላይ አለ፣ ቃል አለ። አውጁ ሲ ቃል አለኝ፣ ቃል አለኝ፣ ቃል አለኝ። ራቫጃና ማንታራ ላባባስ ረቬጌዴለ ቤቤቦስ ቬሜሜሜንታራ ላባባባስ ሮቦዶሎቦስ ሬቫና ሃባባስ ራሃቫሽ ቬሜቤቤቤቤስ። ማን ነው የሚናገር ሰው ፈልጋለሁ? ቃል አለ። ከማዕበል የሚያሻግረኝ ማዶ ትደርሳለህ የሚለኝ እግዚአብሔር ፍጻሜ ጋር ደርሳለህ ያለኝ ቃል አለኝ። ኢየሱስ የኔ ጌታ አመሰግንሃለሁ። ወራባባባሽ አመሰግንሃለሁ፣ አመሰግንሃለሁ። ሃሌሉያ ሃሌሉያ። አመሰግንሃለሁ፣ አመሰግንሃለሁ፣ አመሰግንሃለሁ። ሰማይን ምድርን እግዚአብሔር በቃል ነው ያጸናው። ሰማይ እንኳን ተደግፎ የቆመው በእግዚአብሔር ቃል ነው። እናቴ አባቴ ስማኝ፣ ቃል አለ። አንተ ተራ ሰው አይደለህም። አይጥለኝም እግዚአብሔር፣ ቃል አለ። አይረሳኝም እግዚአብሔር፣ ቃል አለኝ። እጃችሁ ከፍ አድርጉ። ዛሬ እግዚአብሔር ትንቢት ተናገር ብሎኛል። ትንቢት እናገራለሁ። በዚህ 19 ቀን ውስጥ እግዚአብሔር ያንቺን ነገር ኦርደር ያስይዛል። ተንቀሳቀስ፣ ተንቀሳቀስ። ኦርደር ያስይዛል፣ ኦርደር ያስይዛል። ማትሳታካ መስመር ያስይዛል፣ ያስተካክለዋል። በል ተንቢህ ያስተካክለዋል። ቅርጽ አልባ የሆነውን ነገርሽን ያስተካክለዋል። መዓዛ የሌለውን ነገር ያስተካክለዋል። ቻታካትን ታሲን ታካባ ዞቶኮፓያሳ ዘፔፔፔኬንቶራ ሉቱቱጁጁጁማ ለናኩስታ ካፓያስ። ማን ነው የሚተነብይ ሰው ፈልጋለሁ? ባካችሁ ያስተካክለዋል። ራእይህን፣ አገልግሎትህን፣ ቅባትህን፣ ትዳርህን፣ ፋይናንስህን ምንድነው ያስተካክለዋል። ብቻ በዚህ ያስተካክለዋል። ወደረኞች እያዩ
ሟርተኞች እያዩ፣ ደብተራው እያየ፣ ደጋሚው እያየ፣ አስማተኛው እያየ፣ ሰፈር ላይ ያለ ፈልፈላው እያየ በዚህ ሳምንት ኦርደር ይዛል። ይስተካከላል፣ አቤ ይስተካከላል እያለኝ ዣኩራ ባጋስ አታካታ እያላ ውቱጁጁጁጁባ ጄፔፔፔፔካስ እጅሽ ስጪኝ ልጸልይልሽ። ጌታ እንዲህ አለ፣ እያግሮመረሙ የመጡ ልጆች አሉኛል፣ እያዘኑ የመጡ 9 ወር ሆኖ እኮ 9 ወር ተቆጠረ እኮ 9 ወር እኮ አስቆጠረ። ጌታ እንደዚህ ይልሻል፣ መላቱባ መስከረም ላይ የወጣችዋ ይቺ ፀሐይ ይቺ ጀንበር ሳትጠልቅ ያንቺን ነገር አስተካክላለሁ፣ ያንተን ነገር አስተካክላለሁ። እኔ ዋሽ ዘንድ ሰው አይደለሁም ይልሻል። እኔ እግዚአብሔር ድልድዮኛ አሻግርሻለሁ፣ አሳልፍሃለሁ ይላል ጌታ። ማን አንድ ሰው ጮህ አሜን የሚለኝ? አታካሲያና ውቱጁኑማ ኢላፎኖስ እመነኝ፣ ነቢይ ከሆንኩ እግዚአብሔር ቀብቶኝ ከሆነ ካፌ ቃል ጋር የሚሰራ ከሆነ በዚህ 19 ቀን የሆነ ነገር ይስተካከላል። ዘራፍ 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 ሕዝቅኤልን ወደ ደራረቁ አጥንቶች ልኮ እንዳስተካከለ ዛሬ እንዲህ ብሎኛል ጌታ። የተበታተነውን ነገር አለኝ ጌታ፣ የተዘበራረቀውን ነገር አለኝ አባ። ዛሬ የልጆቼን ነገር አለኝ ጌታ። አስተካክላለሁ፣ አስተካክላለሁ፣ እመነኝ አስተካክላለሁ ይልሃል የሰራዊት ጌታ እግዚአብሔር። አንተ ምን አይነት ደመና ነው ያለው እዚህ ቤት? ምን አይነት መንፈስ ነው ያለው? አመስግኑ፣ እጃችሁን አሳዩ። እግዚአብሔር አለልኝ አለልኝ ለኔ ሃሌሉያ። እግዚአብሔር አለልኝ አለልኝ ለኔ አዘምሪም እናቴ። እግዚአብሔር አለልኝ አለልኝ እኮ ለኔ ኢየሱስ አለልኝ አለልኝ አንተው ትበቃኛለህ ጌታዬ ሆይ ሌላ ምንስ ያሻኛል?